በጸጋ ነው የዳንኩት እንዲሁ በጸጋ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። የኢትዮጵያ ወንጌላዊት ቤተክርስቲያን የቤተል ኢቫንጀሊካል ኮሌጅ በስራ አመራርና በስነ መለኮት ለ3 ዓመታት ሲያሰለጥናቸው የነበረውን 335 ተማሪዎችን ቅዳሜ ጥር 30 2018 ዓ.ም ቆሬ በሚገኘው የኢትዮጵያ ብርሃን ወንጌል ቤተክርስቲያን መሰብሰቢያ አዳራሽ በደመቀ ሁኔታ አስመርቀዋል። በዕለቱም ከካውንስሉና ጥሪ የተደረገላቸው እንግዶች የተገኙ ሲሆን የምረቃ መርሃ ግብሩን አጠቃላይ ገጽታ ምን እንደሚመስል አዘጋጆችን ጠይቀን የሚከተለውን ብለውናል። ቄስ ዶክተር ግርማ ዘውዴ ባላለው የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ፕሬዝዳንት እና እንደዚሁም ደግሞ የቤቴል ኢቫንጀሊካል ኮሌጅ ቦርድ ሰብሳቢ ነኝ። በዚህ በሁለቱ በዚህኛው ቦርዱን በመሰብሰብ በዚህኛው ደግሞ በማገልገል በተጨማሪ በቅስና አገልግሎት ወንጌል በመስበክ ቅዱሳት ምስራትን በመፈጸም እግዚአብሔር መንግስት በማስፋፋት ነው የማገለግለው። እና የምረቃውን ስነ ስርዓት በተመለከተ እንግዲህ የቆየ ቤተክርስቲያን ነው። ስለ ኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ስላስመረቀቻቸው ስላስተማረቻቸው ለመናገር ሰፊ ጊዜ ነው። ከቀደም እንደተነገረው ከ1919 ጀምሮ የነበረ ነው። ከአንድ ሰው ስልጠና ጀምሮ እስከዚህ የመጣ ነው። በእርግጥ በየቦታው በዚች ቤተክርስቲያን ስም ኮሌጆች ስላሉ ቁጥሩን አሁን ምን ያህል ጊዜ ያስመረቀ የሚለው አላስታውስም። ግን ይሄኛው በሊደርሺፕ በስራ አመራር ለብቻ ለመጀመሪያ ጊዜ ነው በዚህ አይነት ሁኔታ የሊደርሺፕ እንደ ማኔጅመንት ወይም በስራ አመራር ተማሪዎችን ያስመረቅነው ለ130 ተማሪዎችን ያስመረቅነው ለመጀመሪያ ጊዜ ነው በዚህ መልኩ ማለት ነው። እና እንግዲህ ምረቃው በጣም ደስ የሚል ነው። ዓላማው ደግሞ ምንድነው? አሁን ቤተክርስቲያን አስተዳደር ላይ ትልቅ ችግር አለ። ወንጌል ይሰበካል። ብዙ ጊዜ ግጭቶች፣ ችግሮች የሚነሱት አስተዳደር አካባቢ ላይ ነው። አስተዳደሩን መጽሐፍ ቅዱሳዊ ለማድረግ ከወቅቱና ከዘመኑ ጋር ለመሄድ ደግሞ ለማዘመን የወቅቱንም የማኔጅመንት ወይም የአመራር ጥበብ በተከተለ ሁኔታ እያናበቡ ከመጽሐፍ ቅዱስ ከመንፈሳዊ አስተዳደር ጋር እያጋቡ ወይም እያገናዘቡ ቤተክርስቲያንን የቤተክርስቲያን ተቋማትን ማለትም ሲኖዶስ፣ ፕሬስቢተሪ፣ አጥቢያ ደረጃ ያሉትን ለማስተዳደር እንደዚሁም ደግሞ ከዚህ የተመረቁት ከቤቴል ኢቫንጀሊካል ኮሌጅ በስራ አመራር ወይም በሊደርሺፕ ኤንድ ማኔጅመንት የተመረቁት ተማሪዎች ሌሎች አጋር ተቋማት ላይም በአስተዳደር በማናጀርነት እንደዚሁም ደግሞ በመሪነት በተለያየ መንገድ ማገልገል እንዲችሉ ተደርጎ የቢሮ ኃላፊ ሆነው እንዲያገለግሉ የአስተዳደር ጥበብና ሳይንስን ሁሉ ተከትለው እንዲማሩ ነው የተደረጉት እና ይሄ ይቀጥላል። ወደፊት በስፋት እናስተምራለን። በየከተማው በየክልሉ ላይ እንደሱ አይነት እቅዶች አሉ ማለት ነው። ስሜ ቄስ ቤኩማ ሱራ ነው የሚባለው። የሚሰራው በኢትዮጵያ ወንጌል አማኞች ካውንስል ኤምአይኤፍ የሚባል ዲፓርትሜንት ላይ ነው የምሰራው። ኤምአይኤፍ ማለት የቤተ እምነት ቋሚ የወንጌል አገልጋዮች ኦፊሻሊ ኦርዴንድ የሆኑ ማለት ነው። እንደ ቤተ እምነታቸው አስተምረው እነሱ ላይ ነው የሚሰራውን ካፓሲቲ ቢልዲንግ እና ሌላውም ደግሞ ኢኮኖሚያቸው እንዴት ይሻሻላል የሚለው ስለ ማህበራዊ ኑሯቸውም ተጨማሪ እንሰራለን ማለት ነው። ዛሬ እዚህ ቦታ ላይ የተገኘሁት ቤቴል ኢቫንጀሊካል ኮሌጅ ስለሚያስመርቀው ካውንስሉ ወክዬ ነው ወደዚህ የመጣሁት።
በመመረቃቸው በጣም ደስ ብሎኛል። ደስ ያለኝን ነገር በተለይ ይሄ ፕራክቲካል የሆነ የማህበረ ምዕመናን ማለት የቤተ እምነቶች የሁሉም ቤተ እምነቶች ችግር የሆነውን ለመቅረፍ እንዲህ አይነት ስልጠናዎች ያስፈልጋሉ። በተለይም ደግሞ በስራቸው ላይ ሆኖ ሞባይል ትሬኒንግ እንደዚህ መጀመሩና ስር ሰዶ ለዚህ መድረሱ እኔ በጣም ደስ ብሎኛል። እሱን ኢንካሬጅ ይደረግ ብዬ ነው የማስበው። ስራውም እንዳይጎዳ እነሱም ሰዎችም ከስራቸው ላይ መጥተው ሌላም የባሴ ወጪ ሳይጠይቅ በቀላል ወጪ እንዲህ አይነት የተሳካ ትምህርት መስጠት አስፈላጊ ነው። እሱ በጣም ደስ ብሎኛል ማለት ነው። ሌላው ደስ ያለኝ ነገር በዚህ ሳምንት ከሁለት ቀን በፊት የካውንስሉ መሪዎች እንደገና ወደፊት መጥተዋል። የካውንስሉ ጀነራል ሴክሬታሪ ፓስተር ዶክተር ጌትነት ለማ ተመርጧል። እንደዚሁም ደግሞ የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ ተመርጧል። በሰላም ምርጫው ተደርገው አሁን ወደፊት ሽግግሩ ስለተደረገ በጣም ደስ ብሎኛል። እንግዲህ እነዚህ ሁለቱ ዛሬ ልዩ ደስታዬ ነው። ወደፊት አብያተ ክርስቲያናት ውስጥ እንዴት አይነት ስልጠና ቢሰጥ ነው? እንዴት አይነት ቢሆን ነው ሰዎች ከሐሰተኛ አስተምሮና ከሐሰተኛ ልምምድ ምዕመናንን አማኞችን መጠበቅ እንደሚችሉ የሚረዳው ምለው እውነቱን ለመናገር በጥናት ላይ የተመሰረተ አውዳችን ኮንቴክስታችን እያጠናን ትምህርቱን ብንሰጥ የበለጠ ውጤታማ ያደርገናል ብዬ አስባለሁ። ሌላው እኛ አስተማሪዎች ወይ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ።